እንደምን ዋላችሁ ወገኖቼ። ዛሬ ወደዚህ በዚህ ቪዲዮ እንዲወጣ ያደረገኝ ያው ሁላችንም እንደምንመለከተው ሰሞኑን በአዲስ አበባና አዲስ አበባ ዙሪያ በለገጠፎ ህገወጥ ቤቶች ግንባታ ማፍረስን በተመለከተ እየተደረገ ያለው እየተከፈተ ያለው ዘመቻ በኔ እይታ ይመለከተኛል የሚለውንና የሚሰማኝን ትንሽ የሚለውን ለማለት ብዬ ነው ወደዚህ ብቅ ያልኩት። ስለዚህ በማደርጋቸው በምሰጣቸው ሀሳቦች ላይ ስህተት ወይ ጉድፈት ሊኖር ይችላል። ይሄ የራሴና የብቻዬ እንደሆነ እንዲገነዘብልኝ እፈልጋለሁኝ። ይሄ ምንድነው? ሁላችንም በተለይ በዚህ በኢህአዴግ ዘመን 7 ዓመት ሂደት ውስጥ በተለይ ደግሞ ከ4 ዓመት ወዲህ የኦሮሞ ትግል እና የከፈልናቸው መስዋዕትነት የተከፈለው መስዋዕትነት በዚህ ትግል ውስጥ ያጣነው ወጣት በተለይ ወጣቶች ቄሮ ህይወታቸውን ገብረው ቢያንስ እስከ ዛሬ ድረስ ዛሬ ለደረስንበት ላደረሱን አንዳንድ ነገር ሲፈጠር አንዳንድ ነገር ከሚፈለገው ውጪ ሲወጣ ከመስመር ሲወጣ ዝም እንዳንል ያስገድደናል ማለት ነው። ስለዚህ ነው በተገኘው አጋጣሚ የሚመለከትንና የሚሰማንን ለማለት ጥረት የምናደርገው ማለት ነው። እኔ ብቻ ሳይሆን ሌላውም ታጋዮች በተለይ የኦሮሞ ታጋዮች አሁን እያየነው ያለነው ምንድነው? ቢያንስ ከነበርንበት ውድቀት ከነበርንበት ዝቅጠት አልፈን የሀገር ባለቤትነት ተከብሮ ኦሮሞ በሀገሩ ላይ የሀገሪቱ ባለቤት በሀገሩ ላይ ወሳኝ ሆኖ ይኖራል በሚለው ተስፋ ሰጪ ሁኔታዎችን አይተን ነበረ። አሁን ይህንን እያየን ያለ ነው። በተለይ በዚህ ሰሞን እያየን ያለ ነው። በተለይ ከተወሰኑ ወራቶች ወዲህ በዚህ በ7-8 ወር ወዲህ እያየን ያለ ነው። ይህንን ትግል ከነበረበት የተገኙት ድሎች ከነበረበት ወደኋላ እየቀለበሰ ነው። ወደኋላ የመቀልበሱና ወደ አሃዳዊ ስርዓት እንደሚመልሰን ግልጽ የሆኑ የሚታዩት ነገሮች ገፍተው እየመጡ ነው ማለት ነው። በተለይ የኦሮሞ ልጆች ወደ ስልጣን መምጣት የነበረውን ትግል ወደ ራሳቸው ወስደው ለውጥ ለዚች ሀገር ያመጣሉ ተብለው የተገመቱት ወደዚህ ከመጡ ጊዜ ጀምሮ የኦሮሞ ትግል ከነበረበት ትንሽ ጋብ ያለ ይመስላል። የኦሮሞ በተለይ በቄሮ በኩል የሚደረገው ትግል ጋብ ያለው የጠየቀውን ጥያቄ መልስ አግኝቶ ሳይሆን የተሰዋለትን ያጣነው ወንድሞቻችንን ያጣንበት ትግል መልስ አግኝቶ ሳይሆን በሂደት በእነዚህ በለውጥ አራማጆች የኦሮሞ ጥያቄ ይመለሳል በሚለው ትንሽ ረገብ የማለትና የማየት ከዛም ውጭም ደግሞ ያለውን አቅም የማሰባሰቡ ሁኔታ ላይ ነበረ ብዙ ፎከስ ሲደረግ እይታ ስናደርግ የነበረው ማለት ነው። በዚህ አጋጣሚ ምናልባት የኦሮሞ በቃ እዚህ ደረጃ ላይ ስለደረሰ ኦሮሞ ምናልባት የኦሮሞ ልጆች ወደ ስልጣን ስለመጡ ኦሮሞ ቀዝቀዝ ብሏልና ይሄንን በተለይ አሁን የተገኘውን ድል
የተገኘውን ድል ወደ ኋላ እንቀለብሳለን ብለው ለዘመናት ሲዳክሩ የነበሩት የበለጠ እስከ ጫፍ ድረስ እየረገጡ መሆኑን እያየን ነው ማለት ነው። በዚህ አጋጣሚ እነዚህ በአሁኑ ጊዜ ችግር በተለይ በኦሮሚያና በኦሮሞ ልጆች ላይ ችግር እየፈጠሩ ያሉ ሰዎች የዚህ የኦሮሞ መስዋዕትነት ድል ተካፋይ የሆኑና ከእስር ቤት ተጠራርጎ መውጣት ብቻ አይደለም፣ ሬሳቸው ይወጣ የነበሩት በነፍስ በህይወት ወጥተው ህይወት ዘርተው ተመልሰው በኦሮሞ ላይ ዘመቻ መክፈታቸው በጣም የሚያሳዝነው ነው። እነዚህ ሰዎች በተገኙት አጋጣሚ በተገኘው ድል አመስግነው የነበረውን ተቻችሎ የመኖር ዲሞክራሲን እዛ ሀገር ውስጥ አስፍነው ተቻችሎ ከብሔር ብሔረሰቦች ጋር ከመኖር ይባስ ብሎ ወደ አህዳዊ ስርዓት ሊመልሱንና ምኒልክ ወደ ቀረጸው አገዛዝ ሊመልሱን ትጥቃቸውን አጠናክረው እስከ ጫፍ ድረስ የረገጠ መልእክት እያስተላለፉልን እንደሆነ እየተገነዘብን ነው ማለት ነው። የሆነ ሆኖ ያሉትን የሚበሉ የሚያደርጉትን የሚያድርጉ ኦሮሞ ዝም ብሎ የሚያያቸው ዝም ብሎ የሚለቅላቸው የመሰላቸው ከሆነ በጣም ተሳስቷል። በኦሮሞ ሀገር ላይ በኦሮሞ ምድር ላይ በኦሮሚያና በኦሮሞ ላይ በኦሮሞ ሀገር በኦሮሞ ከተማ ላይ ሊወስን የሚችለውና የሚወስነው አንድ ኦሮሞና አንድ ኦሮሞ ብቻ ነው። ሀገሪቱን የማስተዳደር የራሱን ሀገር ማለት ነው፣ ኦሮሚያን ማለት ነው። ሀገሪቱን የማስተዳደር ከተማውን የማስተዳደር ከተማውን የመገንባት የተበላሸውን ከተማ የማስተካከል የማፍረስም ሆነ የመገንባት ኃላፊነት ግዴታ ያለበት ኦሮሞና የኦሮሞ ሕዝብ ብቻ ነው። ኦሮሞና የኦሮሞ ሕዝብ የመረጠው ብቻ ነው። በጣም የሚገርማችሁ ግን በነበረው አገዛዝ ኦሮሞን በማፈናቀል በመግደል የዘር ማጥፋት ዘመቻ ተደርጎበት ኦሮሞን ከምድረ ገጽ ካልጠፋ አማራ ሊያድግ አይችልም፣ አማርኛ ሊስፋፋ አይችልም ተብሎ የዛሬ 150 ዓመት ፕላን ተደርጎ ኦሮሞን ከመሬቱ ከሀገሩ ሲያፈናቅል የነበረው ከ150 ዓመት በኋላ ዛሬ ተንሰራርቶ እንዲህ የመሰለ ዘመቻ በኦሮሞ ላይ መክፈቱ በጣም የሚያሳዝንና 21 ክፍለ ዘመን ወደ ኋላ የተመለሰ ትውልድ መሆኑን የሚያሳየን ነው ማለት ነው። ዛሬ ማንም ሰው በአንድ ከተማ ውስጥ በፈለገበትና ባለመበት ይመቸኛል ብሎ ባሰበበት ቤት ገንብቶ ሊኖር አይችልም። ቤት የሚገነባው በከተማ ፕላን ነው። ከተማ የሚገነባው በፕላን ነው። ዛሬ ከጎጀምና ከጎንደር ተጠራርጎ መጥቶ አንድ ሰፈር ላይ አንድ ከተማ ላይ ገበሬን አፈናቅሎ ወይ ገበሬን አታለው የሆነ ያክል ገንዘብ ሰጥቶ መሬት ወስዶ ወይም ገዝቶ ከገበሬ ላይ ከተማ መስርቼ እኖራለሁ ብሎ ቢል ህገወጥ ነው። ህገወጥ መሆኑን እያወቀ ህገወጥ ግንባታ ያደረገው በህግ ይጠየቃል። ይሄንን መስተዳድሩ አሁንም ቢሆን ዛሬም ቢሆን ነገ በህግ ከመጠየቅ ወደ ኋላ ካለ ወንጀለኛ እሱ ነው ማለት ነው። ማንም ሰው ለአቅመ አዳም የደረሰ ለቤት ግንባታ የደረሰው ህገወጥ ቤት ግንባታ የገነባ ለህግ መቅረብ አለበት። ምክንያቱም ሀገሪቱ የምትተዳደረው
በህግና በህገ ደንብ ነውና እቤቱ ማፍረሱ ብቻ ሳይሆን የህግ ተጠያቂ መሆን የመንግስት ኃላፊነት ነው። መንግስት ያንን ካላደረገ ወንጀለኛ መንግስት ነው ማለት ነው። ስለዚህ ቤት መገንባት የተገነባውን ቤት ማፍረስ ብቻ ሳይሆን እቤቱን የገነቡት ለህግ ማቅረብ። ከዚህ በተጨማሪ በዚህ በህገ ወጥ ግንባታ ላይ በተደረገው በሚወሰደው እርምጃ ላይ ህዝብና ህዝብን ለማጋጨት ህዝብን ከመንግስት ጋር ለማጋጨት ዘመቻ የከፈቱት ሚዲያዎች ለህግ መቅረብ እንዳለባቸው። በእርግጥ የሚዲያ ነፃነት የግድ አስፈላጊ ነው። ህጉን ግን ከጣሱ ህዝብና መንግስትን የሚያጋጩ ከሆነ እነዚህ ሚዲያዎች ለህግ መቅረብ አለባቸው። በተለይ በጣም ይቅርታ አድርጉልኝ፣ አንድ ሰው ከአንድ ቦታ ተዘዋውሮ የሚያርፍ ከሆነ በመጀመሪያ እንግዳ ሆኖ ከመጣ እንግዳ ይባላል። ተሰዶ ስደተኛ ሆኖ ከመጣ ስደተኛ ይባላል። እንደማንኛውም ሁላችንም ተሰደን እንደ ሌላ ሀገር እንደምኖረው ማለት ነው። በማስ ተነቅለን አንድ ሀገር ላይ አንድ ከተማ ላይ ከሰፈርን ሰፋሪ ይባላል ማለት ነው። ዛሬ የምኒልክ ሰፋሪዎች ሲባል እንደ ወንጀል ወይ ደግሞ እንደ ስድብ ወይ ደግሞ እንደ ጽያፊ አነጋገር የሚወስዱ አሉ። ምኒልክ ቤተ መንግስትን ፍንፍኔ ላይ ሲመሰርት አምጥቶ ያሰፈራቸው ሰፋሪዎች አሉ። እነዚህ ሰዎች በሀገሪቱ ላይ ሲኖሩ የነበሩትን ነዋሪዎች ከሀገሪቱ ላይ ገበሬዎችን አባረው የሰፈሩ ስለሆነ ሰፋሪዎች ናቸው ማለት ነው። ይሄ ሲባል ይሄ ስድብ አይደለም። ይሄ ስድብ ሳይሆን የነበረው ነባራዊ ሁኔታ ነው። ልክ እንግዳ ሆኖ ሲመጣ እንግዳ፣ ልክ ተሰዶ ሲመጣ ስደተኛ፣ በማስ ደግሞ መጥቶ ሲያርፍ ሰፋሪ እንደሚባል ባይዛው። ይሄ ሰፈራ በደርግ ጊዜ ሁላችሁንም እንደምታስታውሱ ገበሬዎችን አንድ ቦታ ላይ ሰብስቦ ሰፈራ ጣባ ብሎ ይል ነበር። ያ እኮ ሰዎችን ከአንድ ከተወሰነ ቦታ ሰባስቦ አምጥቶ አንድ ቦታ ላይ ስላሰፈራቸው ነው ሰፋሪ ብሎ ያለው ማለት ነው። ስለዚህ አሁን የምኒልክ ሰፋሪዎች ብንል እንደ ስድብ አትውሰዱብን። ምክንያቱም ሁኔታው ነው ነባራዊ ሁኔታ ስለሆነ ማለት ነው። ስለዚህ አሁን የምኒልክ ነዋሪዎች በነፍስ ወከፍ ሚዲያ ከፍተዋል። በኦሮሞ ላይ የሚዘምት ሚዲያ በኦሮሞ ላይ የሚዘምት ሚዲያ ስለ ኦሮሞ ብቻ ኦሮሞን የሚያጠልሸት ኦሮሞን ስም የሚያጠፋ ኦሮሞ የሚሰራቸውን ጥሩ ስራዎች ወደ መጥፎነት ቀይሮ የሚያቀርቡ የምኒልክ ሰፋሪዎች በነፍስ ወከፍ ሬዲዮ፣ ቴሌቪዥን እና የመሳሰሉ ሶሻል ሚዲያዎችን ከፍቷል። እነዚህ ሰዎች የሚያደርጉት ስራ በኦሮሞ ላይ የከፈቱት ዘመቻ አደብ ካልተገዛለት ለምንፈልገው የዲሞክራሲ ስርዓት፣ ለምንፈልገው ሰላም ልንደርስ አንችልም። ስለዚህ መንግስት በተቻለ መጠን እነዚህን ሚዲያዎች አደብ ካላስገዛ፣ እነዚህን ሚዲያዎች የሚሰሩበትን ላይን ካላበጀ የሚከተለው ሁኔታ አስከፊ ሊሆን ይችላል ማለት ነው። ሁላችንም መርሳት የሌለብን በተለይ የኦሮሞ ልጆች የኦሮሞ ነፃነት ግንባርን በምንቀበልበት ወቅት በአዲስ አበባ ላይ የነበረው በፍንፍኔ ላይ የነበረው የህይወት መጥፋት፣ የንብረት መውደም፣ በዚያ በዙሪያ ካሉት ከተሞች የነበሩት አደጋዎች መንስኤው አንድ ሚዲያ ነው። እሱም እሳት ነው። እሳት በመጀመሪያ ደረጃ በዚህ ጉዳይ ላይ ባቀረበው ዕለታዊ ትንታኔ ላይ ወደ ፍንፍኔ መጥቶ የኦሮሞ ነፃነት ግንባርን ኦሮሞ በማስ መጥቶ መቀበል ማለት
ነገ እቺ ከተማ የኛ ናት፣ እኛንን የምንወክለው የኛ ናት ስለማለት እንደመባል ስለሚወሰድ ይህንን ነገር የምኒልክ ሰፋሪዎች በጽኑ መቃወም እንዳለባቸው ነው መልእክት ያስተላለፉት። ከዛ በተነሳ ነው ያ ሁሉ አደጋ የደረሰው። በዛ የተነሳ ነው ያ ሁሉ ህይወት የጠፋው። መንግስት ይሄንን አሁንም ቢሆን ያ ነገር ተቀርቶ ነው ያለው። ያ መልእክት ምንድን ነበር ያስተላለፈው? የጠፋውስ ህይወት በምን ሰበብ ነበር የሚለውን እስከዛሬ ድረስ ያየነው ነገር የለም። መንግስት በእንደዚህ አይነት ጉዳዮች ላይ ትኩረት ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ የከፈቱት ዘመቻ በኦሮሞ ላይ የከፈቱት ዘመቻ እንዲህ በቀላሉ የሚያባራ አይደለም። ምናልባት ኦሮሞዎች ትንሽ ጋብ ያሉት የጠየቁት ጥያቄ መልስ አግኝቶ ሳይሆን የተሰውለት መስዋዕትነት የከፈሉለት መልስ አግኝቶ ሳይሆን በሰላማዊ መንገድ በተደረገው ለውጥ መልስ ሊያገኝ ይችላል በሚለው ጋብ ብሏል። ይህን ጥያቄ በተለይ አዲስ አበባን በተመለከት ፍንፍኔን በተመለከት በህግም ሆነ በግድ የኦሮሞ ይህንን ጥያቄ ያነሳው ኦሮሞ ዛሬ አይደለም። ኦሮሞ ይህንን ጥያቄ ያነሳው ዛሬ ሳይሆን ከዛሬ 50 ዓመት በፊት ነው። ለምሳሌ እነዚህ የለውጥ ሐዋርያ የተባሉት ዛሬ በእነ አብይ ቦታ እኮ ሌሎቹ ቢሆኑ ይሄ ጥያቄ መነሳቱ አይቀርም። ለዚህ ጥያቄ መስዋዕትነት መክፈሉ አይቀርም። የጠየቅነው ጥያቄ መስዋዕትነት የከፈልንበት የሀገር ባለቤትነት መልስ እስከሚያገኝ ድረስ የምንከፍለውን መስዋዕትነት እንቀጥላለን። የምንከፍለውን መስዋዕትነት እንቀጥላለን። ዛሬ ምናልባት የነ አብይ አቀራረብና በሰላም አብሮ የመኖር ይህንን የኦሮሞን ጥያቄ ወደ ኋላ ቀልብሶ ለምኒልክ ሰፋሪዎች የሚሸጥ መስሏችሁ ከሆነ ተሳስታችኋል። ዛሬ እነ አብይ ሀገርን ነው እንመራለን ያሉት እንጂ የኦሮሞን ትግል የኦሮሞን ዓላማ እናዳፍናለን ያሉ አልመሰለኝም። ካሉም የሚሉም ከሆነ የኦሮሞ ትግል 50 ዓመት መስዋዕትነት ከፍሎ ዛሬ ድረስ ስለደረሰ ወደ ኋላ የሚመለስ ወደ ኋላ የሚቀለበስ አይደለም። ዛሬ ኦሮሞ እንኳን ዝም ብል ኦሮሞ እንኳን እና አብይን ቢቀበል አብይ የኛ ነው ብሎ ቢቀበል ሌሎች ጭቁን የኢትዮጵያ ብሔር ብሔረሰቦች እና አብይን እንደቀላል አይለቁም። ምክንያቱም በተለይ አሁን እየተካሄዱ ያሉትን ስህተቶች አያለው። ኦዴፓ የፌዴራሊዝም ስርዓት ለድርድር የሚቀርብ አይደለም ብሎ ለማለት ምንም የሚያሳፍረው ወይስ ወደ ኋላ የሚያሸጋሽገው ነገር ያለ አይመስለኝም። አልደራደርም ማለት ይችላል። ፌዴራሊዝም ወደ ኋላ ቀለብሳለሁ የሚል ሐሳቡን ለምርጫ አቅርቦ ለህዝብ ድምፅ አቅርቦ አሸንፎ ከመጣ ይህን መቀልበስ ይችላል። ዛሬ ግን ሀገሪቱ የምትተዳደረው በፌዴራሊዝም ስርዓት ዓላማና ዓላማችን ነው ብሎ አንግቦ የታገሉት ኦዴፓ በዚህ ነው የሚቀጥለው ለዚህ አልደራደርም ብሎ ማለት እንትን የሚያደርገው ነው ያለ የሚያጠራጥረው ነገር ያለ አይመስለኝም።
ይሄ ደግሞ የአዴፓ ዓላማ ሳይሆን የቀረጽነው እኮ ህገ መንግስት የራስን እድል በራስ የመወሰን እስከ መገንጣል ነው የምለው እኮ። ይሄ ዋስትና እኮ እዛ ህገ መንግስት ውስጥ ባይኖር ኖሮ ዛሬ እቺ ሀገር ምናልባት በዚህ በፌዴራል ስርዓት የመቀጠሉ አዝማሚያ አስጊ ነበረ ማለት ነው። ይሄ መኖሩ ለብሔር ብሔረሰቦች ዋስትናና ዋስትና ስለሆነ ብቻ ነው። አሁንም ቢሆን የብሔር ብሔረሰቦች ጥያቄ፣ የብሔር ብሔረሰቦች ትግል የራስን እድል በራስ የማስተዳደር መብት እንዲከበርላቸውና እንዲከበርላቸው ብቻ ነው። ዛሬ ወደ አህዳዊ ስርዓት ወደ ምኒልካዊ ስርዓት ልመለስ አይደለም። ህይወት እየቀጠፍን ህይወት እየከፈልን ያለ ነው። ህይወት እየተከፈለ ያለው በዚህ አጋጣሚ የወያኔ መንግስት ቲፒኤልኤፍ ከነሱ ዓላማ ጋር ችግር የለንም። ቲፒኤልኤፍ ከበረሃ ወጥቶ ልክ የምኒልክ ቤተ መንግስትን ሲቆጣጠር ልክ ምኒልክ ስለሆነብን ብቻ ነው። ምኒልክ በኦሮሞ ላይ ኦሮሞን ማጥፋት ነው። ኦሮሞን ከምድረ ገጽ አጥፍቶ የኦሮሞን ንብረት ኦሮሞንና ኦሮሚያን በራሱ ስር አድርጎ ኦሮሞን ማጥፋት ስለነበረ ነው። የወያኔ መንግስትም በስሙ ዲሞክራሲ ነው፣ በስሙ የፌዴራል ስርዓትን አንግቦ እየታገለ ነው። ፍንፍኔ ከደረሰ በኋላ የምኒልክ ቤተ መንግስትን ካረፈ በኋላ ግን ልክ እንደ ጎረቤቶቹ ምኒልክ ኦሮሞ ላይ ዘመቻ ከፈተ። የኦሮሞን ንብረት መዝረፍ ጀመረ። ኦሮሞን ማፈናቀል፣ መግደል፣ ማሰር ሆነ ስራው። የኛ የቲፒኤልኤፍ ትልቁ ችግራችን ይሄ ብቻ ነው። አሁንም ቢሆን ቲፒኤልኤፍ ወያኔ በኦሮሞ ላይ ወንጀል የፈጸሙትን ወንጀለኞችን ለህግ ካቀረበ በህዝብ ላይ ሲሰራ የነበረውን በደል፣ ግፍ፣ ከህዝብ የዘረፈውን ንብረት ለህዝብ ከመለሰ በዓላማ ችግር የለንም። አብሮ በመታገል መስዋዕትነት በመክፈል ለ40 ዓመታት አብረን ያሳለፍነው ነው። 27ቱን ዓመት የብዝበዛ ዘመን ቢያደርገውም ዓላማውን ቀይሮ 27ቱን ዓመት ኦሮሞን ከመሬት ላይ የማጥፋት ኦሮሞን የማፈናቀል ኦሮሞን የመግደል ዓላማ እስካደረገ ድረስ አካሄዳችን መስመራችን አንድ ነበር። አሁንም ቢሆን ወደዚህ መስመር የሚመለስ ከሆነ ትግላችን አብሮ መቀጠል ይችላል። ወንጀለኞችን እነ ጌታቸው አሰፋን ልክ እናስገባለን ምኒልክ ቤተ መንግስት ውስጥ ቁጭ ብሎ አቦይ ፀሐዬ ተብየው ልክ እናስገባለን ብሎ ነው ኦሮሞ ላይ የዛተው። ዛሬ ልክ ገብቷል። ዛሬ መቀሌ ላይ ሲታሰር ልክ እንደገባ ይሰማው ይሁን። አሁንም ቢሆን የወያኔ ሓርነት ትግራይ እነዚህን ወንጀለኞች ለፍርድ ካቀረበ ራሱን አስተካክሎ ከብሔር ብሔረሰቦች ጎን በእኩል ተሰልፎ የሚወገድ ከነሱ ጋር ችግር የለንም። አሁንም ቢሆን ችግራችን ከምኒልክ ሰፋሪዎች ጋር ነው። የዛች ሀገር ከዚህ ከዓለም ህዝቦች በታች እንዲሆኑ ያደረጉት የምኒልክ ሰፋሪዎች ናቸው። እነዚህን አሁንም ቢሆን አጥብቀን እንታገላቸዋለን። አጥብቀን መስዋዕትነት እንከፍላለን። መስዋዕትነታችን ይቀጥላል። በተለይ የኦሮሞ ልጆች መዘናጋት የሌለብን። ኦሮሞ የተሰበረው እዚህ ፍንፍኔ ላይ ነው። ኦሮሞ ማንነቱን፣ ኦሮሞ ቀዬውን፣ ሀገሩን፣ ንብረቱን፣ ቋንቋውን፣ ባህሉን ሁሉንም ነገር ያጣው ፍንፍኔ ላይ ነው። የኦሮሚያ እምብርት ፍንፍኔ ላይ ነው። የኦሮሞ ጥያቄ መልስ ማግኘት የሚጀምረው ከፍንፍኔ ላይ መሆን አለበት። ፍንፍኔ የኦሮሚያ እምብርት ነች። የኦሮሞ ከተማ ነች። የኦሮሞ መሬት ነው። ለዛውም የኦሮሞ መሬት
በኦሮሞ መሬት በምድሯ ውስጥ የኦሮሞ አጽም ተቀብሮበት የተገነባበት ከዚህ ላይ መልስ ማግኘት አለበት። ስለዚህ ኦሮሞ ወዳ ወዲህ ሳይ በዓላማ አንድ ነው። ኦዴፓን በለው ኦፊሲን በለው አባውን በለው በዚህ ጉዳይ ላይ በኦሮሞ መብት ላይ በኦሮሞ ፍንፍኔ የኦሮሞ የሀገር የከተማ ባለቤትነቱ ላይ ጥያቄ ስለሌለ ውሎ ሳያድር ይሄኛው ጥያቄ መልስ ማግኘት አለበት። ይሄንን መልስ ሲያገኝ ነው ከማንም ጋር መኖር የምንችለው። አለበለዛ ወደማያባራው ትግል ውስጥ እያስገቡን እየገንፉ መሆኑን በጥብቅ እንዲታወቅ ይገባል። ሌላው በዚህ ጉዳይ ላይ በፌዴራል እና በፍንፍኔ ጉዳይ ላይ ኦዴፓ ያለው አቋም አደንቃለሁ። እየተወሰደ ያለው ህገወጥ ግንባታ እየተወሰደ ያለው እርምጃ የሚደገፍ ነው፣ መቀጠል አለበት። ሀገሪቱ በህግና በህግ ነው መተዳደር ያለበት። ይሄኛው መቀጠል አለበት። ህገወጥ ግንባታ ያደረጉት ህጉ በሚፈቅዱ መሰረት ለፍርድ መቅረብ አለባቸው። ይህንን እያራገቡ ያሉት ሚዲያዎች ህዝብና ህዝብን ከመንግስት ላይ ያጋጩት ሚዲያዎች በህግ መጠየቅ አለባቸው። ሌላው የአዴፓ የአማራው ክልል ባለስልጣን ስለ ፍንፍኔ በተመለከተ የሰጠው አስተያየት ወይም ደግሞ የሰጠው አነጋጋሪ ሀሳብ በጣም የሚገርም ነው። ይሄ ሰውዬ የወከለው የአማራ ብሔር የአማራ ክልል መስተዳደር ነው እንጂ የኦሮሚያ ክልል መስተዳደር አይደለም። ወይም ደግሞ የፍንፍኔ ከተማ ካንቲባ አይደለም፣ ወይ ደግሞ በፍንፍኔ ተወካይ አይደለም። የአንዱ ክልል መሪ በሌላው ክልል ላይ ሄዶ እንደዚህ አይነት መግለጫ የሚሰጥ አይነት ከሆነ አሁንም ቢሆን እነ አብይ ሀገሪቱን እየመሩ ያሉት እነ ለማ ክልላቸውን እያስተዳደሩ ያሉት ይሄ መስተዳደር ይሄ ፍንፍኔ መስተዳደር ከዚህ ከአማራው ክልል ተወካይ ለለማ መገርሳ ቅርብ ይመስለኛል። ቁጭ ብለው እንዲያስቡ ይገባል። ከነዚህ ሰዎች ጋር እስከ መቼ ድረስ እስከ የት ድረስ ልንሄድ እንችላለን የሚለውን እንዲያስቡበት ይገባል። ይሄ ሁሉ በሁላችንም መካከል እሳት የሚጭር ስለሆነ በየክልል ጣልቃ ገብነትም እያሳየ ስለሆነ የሚያሳስብ ከማሳሰብም አልፎ በአንድ ሌሊት ውስጥ ጦርነት የሚጭር ነው እንዲህ አይነት መግለጫ። ምክንያቱም አንድ ሀገር በሌላ ሀገር ላይ የግጭት መቀስቀሻ መግለጫ ከመስጠት ያልተናነሰ ነው የአዴፓው ተወካይ የሰጠው መግለጫ። የሌላው ሀገር መሪ በአንድ ሀገር ላይ ጦርነት የሚጭር ጦርነት የሚቀሰቅስ መግለጫ የመስጠት ያክል ስለሆነ ኦዴፓዎች በዚህ ጉዳይ ላይ እንዲያስቡበት ይገባል። በዚህ ጉዳይ ላይ መግለጫም እንዲሰጡበት ይገባል። ይሄ ህገወጥ ስራ ነው። ይሄ በኦሮሞ ላይ ያነጣጠረ ከምኒልክ ሰፋሪዎች ያላነሰ በኦሮሞ ላይ ያነጣጠረ ትግል ስለሆነ መግለጫም ስለሆነ ለዚህ ጉዳይ መልስ እንዲሰጥ ይገባል የሚል ሀሳብ ነው ያለኝ። አመሰግናለሁ።